ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እጋለሁ እግዚአብሔር ይመስገን። ነባሮች በላይክ እንዲሁም ደግሞ አዲሶቹ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዳጣ ድራማ በጣም ደስ የሚልና አስተማሪ ነው፣ ያስተምረናል። ምክንያቱም እንግዲህ ያው ትዳር ውስጥ ስትይዙ ቤተሰብ ስትመሰርቱ እንዴት ተቻችላችሁ እንደምትኖሩ ነው እንግዲህ የሚያሳየው። ማርቲና ደረጀ እንግዲህ በጣም የሚዋደዱ ባልና ሚስቶች፣ ለልጆቻቸው የሚሞቱ ልጆቻቸውን በስነ ስርዓት የሚያሳድጉ፣ ለልጆቻቸው ብቻ ሳይሆን ለሰራተኛ ያላቸው ክብር በጣም ደስ የሚል ነው። እንግዲህ ማርቲ ያው ይቺ መድኃኒት እንግዲህ ያው አንዳንድ ነገሮችን ብትነግራት ይሄ እንደዚህ ነው ስለ ዞር በይ እባክሽ፣ አንቺ እባክሽ ትዳሬን አትበትኝ፣ እኔ ደረጀን 100% አምነዋለሁ እያለቻት በመጨረሻ እንግዲህ አይተናል የዲኤንኤ ምርመራ ስትሰጣት ማርቲ። ከዛ ወዲህ እንግዲህ ጥርጣሬ ውስጥ ትገባና እንግዲህ ያላት አማራጭ እንግዲህ መጠየቅ ነው። ከዛ በኋላ እንግዲህ የሰላምን ልጅ የዲኤንኤ ምርመራ ስታደርግ እንግዲህ ያው የደረጀ ልጅ እንደሆነ ይታወቃል። እንዲሁም ኤቢ እንግዲህ ወንዱ ልጅ የዳጣን ነው እንጂ የምታውቁ ወንዱ ልጅ የሱ መሆኑን አታውቅም ነበር። በመጨረሻ እንግዲህ ወንዱም ልጅ የደረጀ ነው ስትባል እባክሽ አንቺ ተረጂ፣ እሱ አይደለም ሰላም ናት። ሳቄ ሰላም ናት፣ እሱ ሳይሆን የደፈራት ሰላም ናት። እማዬ ዱባይ ነው ምናምን ሄዳ ሳለ እሷ ናት ሲናት እንግዲህ ከዛ በኋላ ኤቢም እንግዲህ በቃ እንደዛማ ከሆነ አሳስራታለሁ፣ ከሳታለሁ ትላለች። ናታንም እንደፈለግች ነገር ግን አሁን ከአባዬ ጎን መቆም አለብኝ ሲላት እንግዲህ በሀሳባቸው ተስማምታ በመጨረሻ እንግዲህ ማርቲም እንግዲህ አነበበች ሰጠችው። እንኳን ደስ አለህ፣ እኔ ወንድ ልጅ ስላልሰጠው ያ ወንድ ልጅ የብዙ ዓመት ስጠብቅ የነበረውን ወንድ ልጅ አግኝታን አሁን ከእሷ ጋር ሄደህ መኖር አለብህ ስትለው እንግዲህ ደረጀም እባክሽ ማርትዬ እባክሽ ተረጂ ሲላት እንግዲህ በፍጹም ትላለች። ወጥቶ ይሄዳል። ወጥቶ ሲሄድ እንግዲህ ኤቢና ዳጣ መንገድ ላይ እንግዲህ ደረጀ እንግዲህ ጣጥቶ እንግዲህ እንትር እያለ ሲያገኙት ወደ ቤት ያመጡታል። እንግዲህ ያላቸው አማራጭ እንግዲህ ናታንን እባክህ ናታን እንግዲህ እናስታርቃቸው፣ እማዬ ዳጣ አባዬ በደንብ ነው አድርጋ ትወደዋለች ታፈቅረዋለች ሲል እንግዲህ ዳጣ ማን ይሄ ናታን አይ እማዬ ኃይለኛ ናት እሽም አትለን፣ ስለዚህ የጎረቤት ነው የምንለምን ይላል። ከዛ እንግዲህ ዳጣም እንዲህ ሽማግሌ ማለት ይሄ እነዚህ ትልልቅ ሰዎች ናቸው ብላ ስትጠይቀው ናታንም አዎ እነሱ ናቸው ይላታል። ከዛ ኤቢ መጀመሪያ እኛ መጠየቅ አለብን፣ እኛ መጀመሪያ ከጠየቅናቸው በኋላ ከዛ በኋላ ነው ወደ ሽማግሌ መሄድ አለብን ስትላለች እንግዲህ እና ያው አላድለ ያው እነሱ ያላቸውን አቅማቸውን ጥረዋል ለማስታረቅ። ማርቲ ደግሞ እንዴት አምኘው እንዴት እኔን ይከዳኛል ነው የምትለው። ከዛ እንግዲህ ማርቲ እንግዲህ አሁን ለብዙ ዓመት ስትናፍቀ የነበረው ወንድ ልጅ አግኝታን ወደ እሷ መሄድ አለብህ መሄድ አለብህ ማርቲ እንደዚህ አትበይ ይላታል። ከዛ አንገቱ ተደፍቶ ከጉልበቷ ስር እባክሽ ማርቲ ይቅርታ አድርጊልኝ ሲላል እባክህ ደረጀ ተነስልኝ ስትል እንግዲህ ኤቢ እንዲሁም ደግሞ ዳጣና ናታን ውሃን ሂጂና አንቺ አብረሻችሁ ብለው ይልኳታል። ውሃም እንግዲህ አባቷን ስታይ እንግዲህ እያለቀሰኝ እሷም እማዬ ብላ ሀገሯን ስትደፋ አንቺ ደግሞ ምን እያረግሽ ነው ለምን መጣሽ ስትላት በፍጹም እማዬ አንቺና አባዬ መለያየት የለባችሁም አብራችሁ ነው የምትሆኑ ስትላት እንግዲህ ማርቲን በፍጹም ስላለ ደረጀን እንግዲህ እምቢ ስትለው እሱም ወጥቶ ይሄዳል። ከዛ እንግዲህ ኤቢን ማናት ይቺ ውሃም ወደ ክላሷ ትወስዳታለች። ውሃም እንግዲህ እማዬ አንቺም እንደ ሌሎች እናትና አባት ልትለያዩ ነው ልትፋቱ ነው፣ ከዛ ላይ እኮ አባዬን እኮ አንቺ መተሽዋን፣ ስለዚህ አባዬ ጋር ነው የምሄደው አንቺ ጋር አልቀመጥም ስትላት ማርቲም እኔን ጥለሽ ነው የምትሄጂው በይረፊ ስትላት አሁን እማዬ እኔ አባዬ ጋር ነው የምሄደው አባዬ ከሚሄድበት በላይ፣ ስለዚህ አንቺና አባዬ ታረቁ ስትላት ማርቲም እንግዲህ ያው ውሃ የተናገረቻት ንግግር እንግዲህ ትንሽ ልቧን እንትራለው እና ውሃን እቅፍ ታደርግና በይዞች ትላታለች። ሌላዋ እንግዲህ ኤቢ ናት። ኤቢ
ወደ እነ ማርቲ ክፍል ስትገባ አባቷን እየወጣ ታገኘው። አባዬ ይልከር በቃ መሄዴ ነው ልጆቼ፣ እኔ ግን እወዳቸዋለሁ። አሁንም ከእናንተ ምንም የሚቀንስብኝ ነገር የለም። በጣም ነው የምወዳቸው ሲል ኤቢም አባዬ ልትሄድ ነው ስትል በቃ እኔ መሄድ አለብኝ ብሎ እንግዲህ ጥሏቸው ይሄዳል። እንግዲህ ማርቲ እንግዲህ ቀጥታ እንግዲህ ወደ ሰላም ነው ሄደችው ማጣራት ስላለባት። ምክንያቱም ደረጀ ሳይሆን የተሳሳተው ማርቲ እቺ ዳጣ ማናት ሰላም ናት ሲሏት ቀጥታ ናታን ይወስዳታል። መኪና ውስጥ ሁና እንግዲህ ያው ና ይቺ ሰላም ግራ ይገባታል። የማታውቃት ማርቲን ያየቻት እና እባክሽ እትዬ ስትላት እትዬ አትበኝ፣ እንዴት ባጎረስኩ እጄን ተነከስኩ እንዴት ትከጂኛለሽ ብትል እንግዲህ ሰላምም እንግዲህ እባክሽ እትዬ ይቅርታ አድርጊልኝ ስትላት የምን ይቅርታ ነው የልብሽን ትርካት ከተጫወትሽብኝ በኋላ እንዴት በስተኋላ ሆነሽ ትወጊኛለሽ? ባሌ እኮ ታማኝ፣ የልጆቹን የሚወድ ቤተሰቡን የሚያከብር እንደዚህ ታደርጊያለሽ ስትላት እንግዲህ ሰላም ምን ልትመልስ ዝም ትላለች። አሁን እውነቱን ነው የምፈልገው ትላታለች። እሱ ነው ወይስ አንቺ ናችሁ የተሳሳታችሁ ስትላት፣ ሰላምም እትዬ እሱ አይደለም እኔ ነኝ የተሳሳትኩት ትላታለች። ከዛ ማርት እንግዲህ ተናደድና ይኸው ቤቱን ለቆልሽ ሄደ ስትላት፣ ሰላምም ጋሼ ነው ደግሞ ጋሼ ታያለሽ አታፍሪም? አሁን ውጭ ብላ እንግዲህ ከመኪና ታስወጣታለች። እንግዲህ ሰላምም እየተናደደኝ ወደ ቤቷ ትሄዳለች። በእርግጥ ሰላም ይህንን ያደረገችበት ምክንያት እንግዲህ ያው ኤቢ ዳጣ ስለጠፋች እሷን ስላላመጡልኝ እድሜም እየሄደ ነው ብላ ነው። ነገር ግን ደግሞ እንደዛ ማድረግ ሳይሆን የነበረባት ከዛ ቤት ወጥታ የራሷን ህይወት ኑራ ከፈለገኝ መውለድ እንጂ የሰው ትዳር መበጥበጥ የለባትም ነበር። ደረጀም እንግዲህ ከዚህ ቀደም ነግሯታን፣ አንቺ ማርታን አታውቂያትም፣ ማርታ ኃይለኛ ናት ብሏን ነበረ። እና እንግዲህ አሁን ላይ እንግዲህ ናታም እንዲሁም ኤቢም እና ደግሞ ይቺ ኤቢ ማለት ዳጣም ሆነው እንግዲህ ለማስታረቅ እንዲሁም እነገዜ የቤት ሰራተኛ ሆነው እንግዲህ ለማስታረቅ እየጣሩ ነው። ደረጀ መታረቅ ይፈልጋል። ማርታ ደግሞ በፍጹም አሁን አላምነውም ትላለች። ነገር ግን ማርታ ደግሞ ለልጆቿ ስትል መታረቁ አይቀርም። ምክንያቱም እንግዲህ ልጆቿ አሁን ላይ እንግዲህ ሁሉም ከፍቷቸዋል። እንግዲህ እስከዛሬ ሲኖሩት በፍቅር በሳቅ ነበር የሚኖሩት። እንግዲህ አንድ አጋጣሚ እንግዲህ የአንድ ቀን መዘዝ እንግዲህ ለብዙ ነገሮች ነው። አንድ ቀን ስህተት ብዙ ነገሮችን ታበላሻለች። ደረጀም ይኸውልሽ ሰላም ማነሽ ኤቢ አልዋሽሽም፣ የአንድ ሁለት ቀን የተሳሳትኩት የመጀመሪያው የዳጣ ያው ሰክሬ ራሴን አላውቅም ሰክሬ ነበረ። የዚህኛውን ግን እኔ አላውቅም እንዴት እንደተፈጠረ ራሱ እኔ አላውቅም። ሁለት ቀን ነው ሲላት ሰዳጣም ኤቢም አባዬ እውነት ከነ ሁለት ቀን ብቻ ስትለው ሙች ኤቢዬ እምልልሻለሁ ሁለት ቀን ነው ይላታል። እንግዲህ ያው ሴሌ ስለሆናችሁ የአንድ ደቂቃ ምስት ትሆን እንግዲህ ያው እርግዝና ይፈጠራል እንግዲህ እና እንግዲህ ይህን ያደረገችው ሰላም እንግዲህ አስባበት አልማበት ነው። ሰላም እንግዲህ ያ ሁሉ ያልበቃትም እሷ አሁን ዳራቸው ሊፈርስ ነው ብላ እንደ መጨናነቅ፣ እሷ ግን እንግዲህ ካሉት ቤቶች አንዱን ቤት በንብረቴ በስሜ አዙርልኝ እያለኝ ስትከራከር ነበረ። የዚህ ጊዜ እንግዲህ ደረጀ ምንድን ነው ያልሽው? እሱን ሂጂና እኔ ስሞት ከፈለሽ ማርቲን የቤቱን አዙር ያን ታዲያ መልሱን ታገኘዋለች ይላታል። እንግዲህ እንዳልኳቸው ሰላም ለራሷ ለጥቅም እንጂ ለደረጀ እስኪ ቤታቸውን በትኜ ምናምን አለችም። ሰላም ከመጀመሪያውም ብታስብ ኖሮ ያን ቤት እንግዲህ ተንከባከቡ። ማርታም እንግዲህ እንደ ትንሽ እህቷ ነበር ስትንከባከባት የነበረው። ነገር ግን እሷ ለማርቲ የምመለስ ሳይሆን ከፈለገ እንዳልኳቸው ያው ለራሷ ባላግብታ መኖር ትችል ነበር፣ ልጅ መውለድ ትችል ነበረ። ግን እሷ እንደዛ ማድረግ አልፈለገችም። ያ ማለት ገንዘብ ፈልጋ አውቃ ነው። የመጀመሪያውንም ደረጀ ሳይሆን እሷ ናት ያሳሳተችው። ስለዚህ ጥፋተኛዋ ሙሉ በሙሉ ይቺ ሰላም ናት። ደረጀ እንግዲህ በጣም ያሳዝናል። ደረጀ ከመጀመሪያው
አውቆ ወደ ሰላም ሂዶ ቢሆን አሁን ማርት ይሄንን ስትለው እንግዲህ በቃ የራስሽ ጉዳይ ብሎ ጥሏት ይሄድ ነበረ። ነገር ግን ደግሞ ያው የሰላም ጥፋት ስለሆነ ነው እና ምን ለማለት ፈልጌ ነው እና ታርቀው እንግዲህ ተፍተፍ ብለው ልጆቻቸውን ቢያሳድጉ ደስ ይለናል። ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን።